አንዳንዶች ከሞት ለመዳን እግዚአብሔርን እባክህ ብለውታል። በፍርሃትና በመደንገጡ ውስጥ መጽናትንና መጽናናትን ስለሚያድለን በህይወታችን ውስጥ ይሄማ ሊሆን አይችልም የምንለው ነገር ካለ በማመን ሆነን ወደ እግዚአብሔር እባክህ አበርታኝ እንበል። አንዳንዶቻችን እንጮሃለን። ትዳር መጽደቂያ ነው እንጂ ልጅ መውለድ ግዴታው አይደለም። የታመመ ትውልድ ያፈራች ሀገር እድሜ ዘመኗን በህመም ትኖራለች። ሱሳዊ ህመሞች የዳኑ ልጆች ደግሞ ያስፈልጉናል። ጀብደኝነት ህይወት አይገባም። እባክህ አበርታኝ ሲል ብርሃን የተባለ አይናችንን ነው የሚያጠፋው። ራሳችሁን በፈጠራችሁት ጨለማ ውስጥ ደብቃችሁ ባልተገባ ትህትና ለዚህ ደግሞ የታመነ ነው። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቶሳውያን ወገኖቻችን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ እግዚአብሔር በረዳን መጠን የእግዚአብሔርን ቃል እንነጋገራለን። የምንነጋገርበት የእግዚአብሔር ቃል እባክህ አበርታኝ የሚል ይሆናል። በመጽሐፈ መሳፍንት በምዕራፍ 16 ከቁጥር 28 ላይ ያለ ኃይለ ቃል ነው። የትምህርታችን መንፈሳዊ ዓላማ እግዚአብሔር አምላካችን በልዩ ልዩ መንገድ ሊረዳን ሊያግዘን ሁል ጊዜ ከእኛ ጋራ ነው ያለው። በመሰረታዊነት እግዚአብሔር አምላካችንን በቸገረንና እጅግ እርሱ በሚያስፈልገን ሰዓት እግዚአብሔርን ባለመሰሰት በፍጹም መንፈሳዊ በሆነ እምነት እርዳን ማለት እንድንለማመድ ማስቻል ነው። እግዚአብሔር አምላካችን ሁላችንን መንፈሳችንን አቅንቶ መንገዳችንን መርቶ እንደ ቃሉ ኖረን እርሱን ደስ አሰኝተን ደግሞ በችግሮቻችንና በደስታዎቻችን ሁሉ የእግዚአብሔርን ስም ጠርተን በሃይማኖት የምንኖር እንድንሆን እግዚአብሔር ይፍቀድልን። ይህንን ቃል የተናገረው ሶምሶን ነው። ሁላችን እንደምናውቀው በዚህ መጽሐፈ መሳፍንት ላይ የሶምሶን ታሪክ በብዙ መልኩ ተጽፏል። ዋና ሐሳቦቹ ወይም የህይወቱ ጅማሮችና እዚህ ቃል የተናገረበት የህይወቱ መጨረሻ አካባቢ ላይ ያለው ነገር እስክንደርስ የሶምሶን ህይወት በስፋት ያስተምራል። ሶምሶን ወላጆቹን ያልሰማ በዘመናችን እንዳሉ አንዳንድ ወጣቶች የወላጆቹን ቃል ባለማድመጡ ወደ ስህተት ውስጥ የገባ አይነት ሰው ነው። ያ ስህተት ደግሞ እግዚአብሔር በወቅቱ የነበሩትን ህዝቡን ለመታደግ እንዲቻለው ኃይልን አስታጥቆት የፈጠረውን ያንን የተደበቀውን የእርሱን ስውር ኃይል ያባከነበትን ስህተት እንዲሰራ አድርጎታል። ስለዚህ ሶምሶን በስተመጨረሻ ወደ እግዚአብሔር ወደ አምላኩ ሐሳብ ተመለሰ። ስለዚህ እግዚአብሔርን እባክህ አበርታኝ ብሎ ለመነው። በመጽሐፍ ቅዱስ የተመዘገቡ እግዚአብሔር አምላካችንን እባክህ ብለው የለመኑ በጣም ብዙ ታሪኮች ማግኘት እንችላለን። እኛ ግን ጊዜያችን የተገደበ ስለሆነ በጣም ጥቂቶቹን እንደ ምሳሌ አንስተን እንመልከት። አንዳንዶች ከሞት ለመዳን እግዚአብሔርን እባክህ ብለውታል። በዚህ በኦሪት ዘጸአት ምዕራፍ 14 ከቁጥር 10 ላይ ስትመለከቱ የእስራኤል ልጆችም ፈሩ ወደ እግዚአብሔርም ጮሁ ተብሎ የተጻፈውን ቃል እናገኛለን። ሕዝበ እስራኤል ሁላችን እንደምናውቀው ከግብፅ ባርነት ነፃ እንዲወጡ የእግዚአብሔር ጊዜ በደረሰ ሰዓትና ወደ ሀገራቸው እንዲሄዱ ሙሴን መሪ አድርጎ ከሰጣቸው በኋላ ወደ ሀገራቸው በሚያደርጉት ጉዞ ላይ አንድ አስጨናቂ ነገር በህይወታቸው ገጠማቸው። ይህ አስጨናቂ ነገር ከዚያ በፊት የነበረው በግብፅ ባርነት እያሉ ጥለውት ሊወጡ እንደቻሉት እግዚአብሔር ረድቷቸው ያሸነፏቸው አይነት ነገር አይደለም። በእነሱ አቅም ሊሞከር የማይችል ይኸውም የኤርትራ ባህር ነው። ስለዚህ የኤርትራ ባህር ከፊታቸው ባዩት ጊዜ በእነሱ አቅምና በእነሱ ጥበብ በእነሱ ኃይል ሊታለፍ እንደማይችል ሲረዱ ወደ ሙሴ ጮሁ። ምን አለ በግብፅ ሆነን የግብፅን ሽንኩርት እየበላን ብንኖር ይሻልን ነበር የሚል ሐሳብ አምጥተው ወደ ሙሴ ላይ ጮሁበት። ሙሴም ወደ እግዚአብሔር ማለደ። ከዚያም በኋላ እግዚአብሔር አምላካችን እዚያው ለጭንቀታቸውና እባክህ እርዳን ለሚለው ቃላቸው ምላሽ ሲሰጣቸው እንመለከታለን። ከቁጥር 10 እስከ 13 ያለውን ስንመለከት አትፍሩ፣ የምታዩቸውን ግብፃውያን ለዘላለምም አታዩቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ በማለት በሙሴ አፍ ህዝቡን እግዚአብሔር እንዳጽናናው እንመለከታለን። በእውነት እግዚአብሔር አምላካችን ሁል ጊዜ ከጎናችን ስላለ በፍርሃትና በመደንገጡ ውስጥ መጽናትንና መጽናናትን ስለሚያድለን የሚያስፈሩን ነገሮች ሁሉ እንደሚተኑ ውሃ እንደሚበኑ አዋራ አድርጎ ደግሞ በፊት ለፊታችን እየመታ ከቃሉ ጋር ያለን ሰዎችን
ሁል ጊዜ ስለሚያጸናን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር አምላካችን አትፍሩ አላቸው። አትፍሩ ብሏቸው ብዙ ቀናት የሚጠብቁ አይደሉም። ፈርዖንና ሰራዊቱ እጅግ ለሕዝቡ ቀርበዋል። ሊያጠፏቸው ደርሰዋል። የታጠቀ ኃይል አለው። ፈረሰና ፈረሰኞቹ ከኋላቸው በሚያስገርም ፍጥነትና መቅረብ ወደ እነርሱ በተጠጉ ሰዓት እግዚአብሔር ለሙሴ ተናገረው፣ በትርህን አንሳ፣ ባህሩን ምታው። በዚያን ሰዓት ቅድም እንዳልነው ሕዝቡ ሊያደርገው የማይችለው ነገር፣ ሊያስበው እንኳን የማይችለው ነገር በሕዝቡ ፊት ተደረገ። ሕዝቡ በማመን በዚያ ውሃ ተሻገረ። ጠላቶቻቸውን በውሃ ከደናቸው። ስለዚህ በህይወታችን ውስጥ ይሄማ ሊሆን አይችልም የምንለው ነገር ካለ፣ ይሄንን ማድረግ እንዴት ይችላሉ የምንለው ነገር ካለ፣ በገንዘብ አቅም ሊሆን ይችላል፣ በስልጣን ይሆናል፣ በእውቀት ይሆናል፣ በአስተሳሰብ ይሆናል። ለእኛ አይቻልም የምንለው ነገር ካለ ወገኖቼ በማመን ሆነን ወደ እግዚአብሔር እባክህ አብረታኝ እንበል። እግዚአብሔር እጆቻችንን ያጸናል። እግዚአብሔር እግሮቻችንን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደናል። ስለዚህ እግዚአብሔር ህዝቡን ረዳ። ከዚያ ከሚያስጨንቅ ነገር ወጡ፣ አለፉ። ለመዳናቸው እባክህ እርዳን ብለው ጮሁ። መጮህ ያስፈልጋል ወገኖቼ። አንዳንዶቻችን እንጮሃለን። የምንጮኸው ግን ጩኸትን ወደሚሰማው አይደለም። በስጋ ዘመዶቻችን ለሆኑ ሰዎች እንጮሃለን። አንዳንዶቻችን ለባለስልጣናት እንጮሃለን። አንዳንዶቻችን ለባለ ሀብቶች ልንጮህ እንችላለን። አንዳንዶቻችን ለማይሰማ ጩኸት ልንጮህ እንችላለን። ግድ የላችሁ፣ ጩኸታችን እንዲደመጥ እርሱ አባታችሁ ነኝ ያለን እኛንም እንደ ልጆች ወደ ሰበሰበን ወደ እግዚአብሔር እንጩህ። እግዚአብሔር አሳ ስንለምነው እባብ አይሰጠንም። ዳቦ ስንለምነው ድንጋይ አያቀርብልንም። እግዚአብሔር ሁልጊዜ በእኛ ላይ ያለው ዓላማ ፍቅር ነው ተብሎ እንደተጻፈ፣ ስለዚህ ወደ እግዚአብሔር መጮህ ያስፈልጋል። ሌላው አንዳንዶች ልጅ ለመውለድ ፈልገው ወደ እግዚአብሔር ጮኸዋል። በእርግጥ በሐዲስ ኪዳን ለባለትዳሮች ለጥንዶች ልጅ ግድ አይደለም። ቅዱስ ዮሐንስ አፈወርቅ እንደነገረን ትዳር መጽደቂያ ነው እንጂ ልጅ መውለድ ግዴታው አይደለም። ለዚህ ነው ቅድስት ቤተክርስቲያናችን ሙሽሮችን ስትሞሽር ሰነፈች መከነች ብዬ ብሎ ቃል እንዲገባ የምታደርገው ወንዱ። ስለዚህ ግድ አይደለም። ቢሆንም ግን ልጅ ደግሞ ደስታን ያመጣል። ልጅ መባረክ ነው። ስለዚህ ያንን ነገር መፈለግ ይገባል። በመጽሐፍ ቅዱስ ላይ በአንደኛ ሳሙኤል ምዕራፍ 1 ከቁጥር 10 ላይ እንደምናገኘው የሳሙኤል እናት ሐና እግዚአብሔርን እባክህ አለችው ልጅ እንዲሰጣት። ታሪኩን ሁላችንም በየቤታችን እናነባለን ተብሎ ይታሰባል። ሐና የለመነችው ልጇ ወጥቶ ወርዶ ሰርቶ ነግዶ አምጥቶ እንዲያበላት፣ እንዲያጠጣት፣ እንዲያለብሳት፣ እንዲያከብራት፣ እንዲጦራት አልነበረም። በዘመኑ ልጅ አለመውለድ የመረገም ምክንያት ምልክት ስለሚሆን ወደ ቤተ መቅደስ ልትገባ ነው ሳሙኤልን የፈለገችው፣ ልጇን የፈለገችው መቅደስ እንድትገባ መስዋዕት እንድታቀርብ በእግዚአብሔር ፊት ጸሎቷን እንደ ሌሎች እናቶች ማቅረብ እንድትችል፣ ከምንም በላይ ደግሞ ለስድብ ሆኖባት ስለነበር አለመውለዷ በጣውንቷ እንድትሰደብ አድርጓት ስለነበር እርሱን ማሸነፍ እንዲቻል ስድቧን ከላዩ ላይ እንዲያቀልላት እግዚአብሔርን እባክህ ብላ ለመነችው። እንዲህ ብሎ ነው ቃሉ የሚነግረን። እርሷን በቤቱ ትመረር ነበር፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶንም አለቀሰች። እግዚአብሔርን እባክህ አለችው፣ ልጅ ስጠኝ አለችው። እግዚአብሔርም አንድ ሲሆን እንደ 7 ልጆች ምትክ እንደ 7 ልጆች ግምት የሚጠቀሰውን ሳሙኤልን እንደሰጣት እንመለከታለን። ለእስራኤል ተከልክሎ የነበረውን ራእይ የሚያይ ህልም የሚያይ ሳሙኤልን እናታችን ሐና እንደተቀበለች እንመለከታለን። አንዳንዶች ስለ ዘመዶቻቸው መታመም እግዚአብሔርን እባክህ ብለውታል። መድኃኔ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 15 ከቁጥር 22 ላይ ያለውን ታሪክ ስንመለከት ያቺ ከነነይቷ ሴት ልጄን ጋኔን ክፉኛ ይዞታልና ብላ በክርስቶስ ፊት ትጮህ እንደነበረ፣ ስለ ልጇ መዳን ትጮህ እንደነበረ እንመለከታለን። በእውነት ይሄ በእኛ ዘመን ለእኛ የሚገባ ጩኸት ነው በእውነት ክርስቲያኖች። ምክንያቱም የታመመ ትውልድ ያፈራ ወላጅ፣ የታመመ ትውልድ ያፈራ ማህበረሰብ፣ የታመመ ትውልድ ያፈራች ሀገር እድሜ ዘመኗን በህመም ትኖራለች። ስለዚህ በአንድም በሌላም ለታመሙ ልጆቻችን እባክህ ልንለው እግዚአብሔርን ይገባል። አሁን ችግሩን እናውቀዋለን። በጣም ዘርፈ ብዙ መልኩ ብዙ የሆኑ ችግሮች በአማንያን ዘንድ ከእምነትም ውጭ በሆኑ ሰዎች ዘንድ እንመለከታለን። ግን እባክህ የማለት የሞራል ከፍታው ላይ ግን አልደረስንም። ዛሬም ችግሮችን እንዳልተፈጠሩ ክደን፣ አንዳንድ ችግሮችን ደግሞ መፈጠራቸውን ፈቅደን በታመመ ትውልድ ውስጥ የታመሙ ልጆችን እያፈራን እንኖራለን። ይህቺ ሴት ግን ስለ ልጇ መታመም ጮኸች። ለልጆች ከወላጆች በላይ የሚቀርባቸው የለም። እንደምናውቀው በማህበረሰባዊ አስተሳሰባችን ደግሞ ልጆች የጋራ ናቸው።
ማህበረሰብ የልጆች ኃላፊነት አለበት። ስለዚህ እንደ ሀገር እንደ ማህበረሰብ የነገይቱ ሀገራችን የነገይቱ ኢትዮጵያ የነገይቱ ቅድስት ቤተክርስቲያን ፍጹም የሆነ ልዕልና ላይ መድረስ እንድትችል የተባረኩ የተቀደሱ ከልዩ ልዩ ዓለማዊና ሱሳዊ ህመሞች የዳኑ ልጆች ደግሞ ያስፈልጉናል። ስለዚህ ይህቺ ሴት እባክህ ብላ ወደ ክርስቶስ ጮኸች። የማቴዎስ ወንጌል ምዕራፍ 15 ከቁጥር 22 ላይ ልክ እንደዚሁ ደግሞ አንዳንዶች ለታመሙ ልጆች እናቶች ኃላፊነት እንዳለባቸው እናስባለን። አንዳንዶች በእናትና በአባት መካከል ልጆችን ተካፍለን ይሄ የኔ ብለን ደግሞ ምንኖር ሰዎች አለን። ይህ ትክክል አይደለም። አባቶችም እንደዚሁ ደግሞ ለልጆቻቸው ይጮሃሉ። በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ላይ ስንመለከት ወደ እርሱም ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ አለው። አባቶች ስለ ልጆቻቸው መጸለይ አለባቸው። አባቶች ስለ ትውልዱ መጸለይ አለባቸው። የጀብደኝነት ህይወት አይገባም። አባቶች በፍጹም በልጆች አስተዳደግ ላይ ጣልቃ መግባት መቻል አለባቸው። ወጥቶ ወርዶ ገንዘብ አምጥቶ ልጆችን ከመመገብ ውጪ ልጆችን እንደሚገባው በስርዓትና በስነ ምግባር በሃይማኖት እንዲያድጉ ማድረግ ያስፈልጋል። ከመጸለይ ጋራ ተቆጥቶ መግረፍ ብቻ አይደለም የአባቶች ድርሻ። እየጸለዩ ወደ አምላክም እየጸለዩ ደግሞ በጸሎት ማገዝም ያስፈልጋልና እንዲህ ብሎ እንደጸለየ እንመለከታለን። ደግሞ አንዳንዶች ክርስቶስ በህይወታቸው በቤታቸው እንዲኖርላቸው ከቃሉ የተነሳ በእነርሱ ህይወት ላይ ያመጣውን ለውጥ ተመልክተው በቤታቸው እንዲገባ የሚናፍቁና እባክህ ብሎ የለመኑ ደግሞ አሉ። በዚህ በሉቃስ ወንጌል በምዕራፍ 24 ከቁጥር 29 ላይ ሉቃስና ቀለዮጳ የተባሉት ሰዎች በኤማሁስ መንገድ ላይ እየሄዱ እያለ አንድ ሰው ተቀላቀላቸው። እነርሱ ስለተሰቀለውና ስለሞተው ስለ ክርስቶስ ያወሩ ነበር። እርሱም ጠየቃቸው፣ ስለማን ነው የምታወሩት አላቸው። አንተስ ስለ ኢየሩሳሌም እንግዳ ነህን ይሉታል። ከዚያ በኋላ በእርሱ ላይ ስለተፈጸመው ነገር እየነገሩት እርሱም ኦሪትና ነቢያትን እየጠቀሰ እየተጫወቱ ከሄዱ በኋላ በደጃፋቸው በደረሱ ጊዜ ቀኑ ሊመሽ አቅላልቷልና እባክህ በዚህ እደር ይሉታል። ከእኛ ጋር እደር፣ ማታ ቀርቧል፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ስለዚህ በቤታቸው እንዲያድርላቸው ግድ አሉት። ክርስቶስ ወደ ቤታቸው ከገባ በኋላ ምን አደረገላቸው? ታሪኩን ጨርሳችሁ ስታነቡት በቤትም ገባ፣ ማዕድንም ቆርሶ ባርኮ ሰጣቸው። በዚህ ሰዓት አይኖቻቸው ተከፈቱ፣ ክርስቶስ እንደሆነ አዩ። ስለዚህ ክርስቶስ ወደ ቤታችን ወደ ኑሯችን እንዲመጣ እኛ የያዝነውን ስሁት ሐሳብ እኛ ጋር ያለውን የተሳሳተ አተረጓጎም እንዲያቀናልን ልቦናችንን እያቀለጠ የነገረ ትንሣኤውን ነገር እንዲገልጥልን ክርስቶስ ወደ ቤታችን እንዲገባ ያስፈልጋል። ስለዚህ እባክህ ብሎ መለመን ያስፈልጋል። እንዲህ ብለው የለመኑ አሉ። አንዳንዶች ደግሞ ስለ በረከት መሻት እግዚአብሔርን እባክህ ብለው እንደውም መታገል በሚባል አገላለጽ የታገሉ እንዳሉ እንመለከታለን። በዚህ በኦሪት ዘፍጥረት ምዕራፍ 32 ከቁጥር 26 ላይ ያዕቆብ የተባለው ያ ሰው ካልባረከኝ አልለቅህም ብሎ ሌሊቱን ሲታገለው እንዳደረ ቅዱሱ መጽሐፍ መዝግቦልን እናገኛለን። በዘመናችን ብዙዎች ስንመለከታቸው በልዩ ልዩ አይነት ሁኔታ ለበረከት ከመሮጥ ይልቅ ለበረከት ከመታገል ይልቅ በህይወትና በራስ በሀገር ላይ መርገም የሚያመጣ ስራ የሚሰሩ ሰዎች እንመለከታለን። በእርግጥ እንደ እግዚአብሔር ቃል ለሚስቱ ሰዎች መጸለይ፣ ለሚያጠፉም ሰዎች አብዝቶ እግዚአብሔርን ከጥፋታቸው እንዲመልሳቸው መለመን ይገባል። ስለዚህ እኛ ግን ያወቅነው የሰማነውና የተማርነው የተረዳነው ጉዳይ ሰው ለጥፋት ሳይሆን ለበረከት፣ ለኃጢአት ሳይሆን ለጽድቅ መታገል እንዳለበት ነው። ስለዚህ እባክህ ብሎ ያዕቆብ በረከትን ከአምላኩ እንደለመነ እርሱም እንደተባረከ ሲባረክም ስሙን እንደቀየረለት እንመለከታለን። ብዙዎቻችን ጥሩ ያልሆኑ ስሞች አሉ። በማህበረሰባችን ውስጥ ያለን ስም መፈተሽ ያስፈልጋል። በስራ ስፍራ ያለን ስም መፈተሽ አለበት። በልዩ ልዩ የምንታወቅባቸው ስፍራዎች ላይ ሰዎች ማን ይሉኛል? ይሄንን ደግሞ ራሱ መድኃኔዓለም ኢየሱስ ክርስቶስ ሲለው እናያለን። የሰውን ልጅ ማን ይሉታል ብሎ ጠይቋቸዋል። ስለዚህ አንዳንዶቹ ነገሩት። ሙሴ ይሉሃል፣ ኤልያስ ይሉሃል ያሉት አሉ። ይሄ የተሳሳቱ ሐሳቦች ናቸው። ከዚያ በኋላ እናንተስ ማን ትሉኛላችሁ? በሩቅ ያለ ማን ብሎ ይጠራኛል? ማን ብሎ ያውቀኛል? በቅርብስ ያለ በጎረቤት ዘመድ ወዳጆቻችን ማን ብለው ነው የሚያውቁን? እውነት ነው። ብዙዎች ከኛ ጋር እየሳቁ ይሆናሉ። ብዙዎች ከኛ ጋር በሐሳብ ተስማምተው ይኖራሉ። ነገር ግን ሙሉ ሐሳባቸው እሱ ነው ወይ? ስለኛ ምን ይላሉ ብሎ መጠየቅ ያስፈልጋል። ስለዚህ የተበላሸ ስም ያለን እንደ ማህበረሰብ እንደ ሀገር በቤተ ክርስቲያን ውስጥ ባለን ልዩ ልዩ የኃላፊነትና የተከታይነት ድርሻ ያለን ስም ምንድን ነው? የተበላሸ ስም ያለን ሰዎች መለወጥ መቻል አለበት ስማችን። ስለዚህ አሰናካይ የሚለው ያዕቆብ የሚል ስም የነበረውን እርሱን እስራኤል ብሎ ስሙን እንዳቀናለት የእግዚአብሔር ሕዝብ ወደ መባል ስሙን እንደቀየረው
እንመለከታለን። ለመባረክና ክፉ ስሙን ክፉ ግብሩን ለመለወጥ እባክህ እንዳለ በዚህ ላይ እናገኛለን። እነዚህን ሐሳቦች ከተመለከትን ሶምሶን መቼና እንዴት እባክህ ብሎ አምላክን ለምን የሚለውን በጥቂት ተመልክተን ትምህርታችንን እንጠቀልላለን። እንግዲህ ሶምሶን ከአባቱ ወገን ውጪ ነው ያገባው። ብዙዎች አሉ። ይሄ ቀለበት አድርጎ ሰርግ ሰርጎ የሚደረግ ጋብቻ ብቻ አይደለም። ብዙዎች አሉ ከማይመስሏቸው ጋራ በሐሳብ የተጋቡ። ብዙዎች አሉ ከማይመስሏቸው ጋራ የማይሆን አይነት ትብብር ውስጥ የገቡ። ስለዚህ በክርስቶስ የሆነ የቀና ሐሳብ ያለው ቤተክርስቲያናዊ ዓላማና ራዕይ ያለው ሰው ይሄንኑ መንገድ ሊከተል ይገባዋል። ከማይመስሏችሁ ጋራ በማይመስል አካሄድ አትጠመዱ ተብሏል። ሶምሶን ይሄንን ስቶት ነበረ። ምክንያቱም አባቱን አስፈቀደ፣ እናቱን አስፈቀደ፣ ዳሩልኝ አላቸው። ከአባት ወገን ምን አጣህ እያሉት ነው ወደ ጠላቶቹ ዘንድ ሄዶ ትዳርን የመሰረተው። ይሄ ትልቅ ስህተት ነበረ። ያንን ስህተት ለመሻር ያንን ስህተት ለማስተካከል በዚያ ስህተት መምጣት ምክንያት ሶምሶን የተጣለበትን ኃላፊነት ጥሎ ስለነበረ ያንን አንድ እድል ከእግዚአብሔር ለምኖ እባክህ አበርታኝ ሲለው እንመለከታለን። ሁለተኛ ለእርሱ የተነገረውን ምስጢር ይፋ አውጥቶታል፣ አደባባይ አውጥቶታል። ወገኖቼ የሚጠበቅ ነገር አለ። ለዚህ አብነታችን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። ታስታውሱ የለ በወንጌል ላይ እንደተጻፈ ይህንን በልቧ ትጠብቀው ነበር እንደተባለ። አንዳንድ ጊዜ ለሰማዒው ሰው መጨነቅ ያስፈልጋል። ቢሰማው ምን ይጠቅመዋል? አንዳንዴ እኮ ከማወቅ የተሻለ አለማወቅ አለ። ስለዚህ ያ ሰው ቢሰማው ይጠቅመዋል ብሎ ከሚሰማው ሰው አንጻር ንግግር መጠንቀቅ ያስፈልጋል። ሁለተኛ የሚሰማው ሰው ሲሰማው በእኔ ላይ ምን ያመጣል ብሎ መጠንቀቅ ያስፈልጋል። ስለዚህ ሰው ከመናገሩ በፊት ምንድን ነው የምናገረው፣ ለማን ነው የምናገረው፣ መቼ ነው የምናገረው የሚለው መጠንቀቅ ያስፈልጋል። ሶምሶን ይሄንን አላደረገም። የግድ ስላለችው ለደሊላ ሚስጥሩን ነገረ። በመንገሩ ምክንያት ነው እነኛ አስጨናቂ የሆኑ ጠላቶቹ እጃቸው እንዲገባ ያደረጉት። በብዙ ፈትነው አሸነፏቸው ነበር። ለምን? እርሱ በፍልስጤማውያን ላይ የተሾመ ስለነበረ። በአህያ መንጋጋ ሺውን ይገድላል፣ የአንበሳ ደቦልን ይሰብራል። እንዲህ ያለ የበረታ ኃይል የነበረው ሶምሶን በፍልስጤማውያን በጠላቶቹ እጅ እንዲገባ ያደረገው ምስጢሩን መደበቅ አለመቻሉ ነው። ምስጢሩን ስላልደበቀ በጠላቶቹ እጅ ወደቀ። ጠላቶቹ ደግሞ እጅግ ጨካኞች ናቸው። ክርስቲያኖች ቀጥታ ያደረጉት አይኑን ነው ያወጡት፣ አይኑን ነው ያጠፉት። ወገኖቼ በዓለም ያለ የሰይጣን አሰራር ክፉ ጠላት የሚያደርገው ይሄ ነው። ወደ የትኛውም የኃጢአትና የክፋት ስራ ከመምራቱ በፊት ብርሃን የተባለ አይናችንን ነው የሚያጠፋው። ብርሃን የተባለ ቅዱስ ወንጌል ነው። ብርሃን የተባለ ቃል እግዚአብሔር ነው። ብርሃን የተባለ ሃይማኖት ነው። ስለዚህ እርሱን እንድናጣው ያደርገናል። ከዛ በኋላ እንደፈለገ ያደርገናል። ፍልስጤማውያን ሶምሶን ላይ ያደረጉት አሾፉበት ምንም ማድረግ እንደማይችል። ስለዚህ ያለኔ ምንም ልታደርጉ አትችሉም ስለተባለ ብርሃናችን ክርስቶስን ከህይወታችን አስወጥተን እንድንሰድ ያደርገናል ጠላት። ከዛ በኋላ ለክርስቶስ ምንም ማድረግ አንችል። ከዚያ በኋላ የእርሱ ባሪያ ሆነን እንድንቀጥል ያደርገናል። ስለዚህ ይህንን ሚስጥሩን አውጥቶ በመናገሩ ብርሃኑን እንዲያጣና ኃይሉ እንዲሰበር እንዲጠፋ ያደረገውን ያንን ስህተት ሶምሶን ማረም ስለነበረበት እባክህ አበርታኛለን። ስንቶቻችን ጥፋቶቻችንን ለማረም አምነን እባክህ ኃይል ስጠኝ ብለናል። እንደውም ጥፋታችንን ለመሸፈን ሌላ የጥፋት ሐሳብ ነው የምናመጣው። ከሶምሶን ሕይወት ይህንን መረዳት ያስፈልጋል። ስለዚህ እባክህ አንድ ጊዜ ኃይልን ብርታትን ስጠኝ አለ። እግዚአብሔርን ለመነ። ከዚያም በኋላ ጠየቃቸው፣ እባካችሁ ወደ ምሰሶ ውሰዱኝ አለ። ወደ ምሰሶ እየመሩ ወሰዱት። ሁለቱን ምሰሶ ግራና ቀኝ ይዞ እባክህ አበርታኝ ካለ በኋላ ይለናል ቅዱሱ መጽሐፍ፣ ምሰሶዎቹን ይዞ ታገላቸው። የቤቱም አዳራሽ በጠቅላላው ሕዝብ ላይ ወደቁ። የሚገርማችሁ ነገር እግዚአብሔር አምላካችን ስህተታችንን የሚቆጥር እንዳልሆነ ልብ በሉ። ብዙዎች አላችሁ የኔ ኃጢአት ሰው ሊሰማው የሚችል አይደለም ብላችሁ ከና ኃጢአታችሁ ቤታችሁን መቃብር አድርጋችሁ የተቀመጣችሁ ብዙዎች አላችሁ። ትናንትናዊ ማንነታችሁን አይታችሁ እኔ ለመቅደሱ አልገባም፣ እኔ ለቁርባኑ አልገባም፣ እኔ ለአገልግሎት አልገባም ብላችሁ ራሳችሁን በፈጠራችሁት ጨለማ ውስጥ ደብቃችሁ እግዚአብሔርን አበርታኝ፣ ኃይል ስጠኝ፣ የወጋኝን የጣለኝን የሰበረኝን የጠላትን አሰራር ልስበር ባለማለት በስንፍና ሐሳብ ውስጥ ያላችሁ አስረግጠን እንነግራችኋለን። ይሄ የእግዚአብሔር ሐሳብ አይደለም። በእውነት እግዚአብሔር ሶምሶንን እንዲሰጥችህ ነበር እንዲሆንክ ብሎ አላለውም፣ አልቆጠረበትም። ኃይልን አበደረው።
ሶምሶን ያንን አደረገ። በጣም የሚያስገርማችሁ ቅዱስ መጽሐፍ እንደሚነግረን ሶምሶን በሕይወቱ ሆኖ ከገደላቸው ጠላቶቹ ይልቅ በሞቱ የገደላቸው እጅግ ብዙዎች ነበሩ። ስለዚህ እግዚአብሔር አምላካችን ከስህተት ተመልሰን በንስሐ ታድሰን ኃይላችንን እንደ ንስር አድርገን ዳግመኛ ስንነሳ እንዲያውም በበረከት ይሰጠናል። ይሄ ብቻ አይደለም። በሉቃስ ወንጌል ላይ የተጠቀሰውን ያንን ሰው ተመልከቱ። ልጁ ከጠፋ በኋላ ሲመለስ ቀድሞ ከነበረው ክብር ከፍ እንዳደረገው ለእጁ አምባር፣ ለእግሩም ጌጥ፣ ልብስን፣ ጫማም መታጠብ የሚያዘዘለት ከጠፋ በኋላ ሲመለስ ነው። ይሄን ደግሞ በምን እናውቃለን ካላችሁ ታላቅየው ሲመጣ የተናገረውን ቃል ነው። እኔ በዚህ ቤት እያለሁ እንዲህ ካደረግከው ነገር መካከል አንድም አላደረግክልኝም። ስለዚህ ይሄ ምን ይነግረናል? ልጁም በቤት በነበረበት ሰዓት ይሄን አያደርግም። ይሄ ማለት ግን ሁላችን ወደ ኃጢአት ወጥተን እንመለስ እንድንከብር ማለት አይደለም። ደግሞ ንጽህናን ጠብቆ መኖር እርሱ ደግሞ ትልቅ በጎ እድል ነው። እምነትን ጠብቆ እንደ እግዚአብሔር ሐሳብ መኖር። ሶምሶን ከበደለ በኋላ እግዚአብሔርን ለምኖ ኃይል አበድረኝ ባለው ጊዜ ጠላቶቹን እጅግ አድርጎ እንደመታቸው እንመለከታለን። ስለዚህ በበደላችንና በኃጢአታችን ተጨንቀን በአኗኗራችን አፍረን ከእግዚአብሔር ጋር ባለን ግንኙነት እግዚአብሔርን ቀና ብዬ ላየው አይገባም በሚል ባልተገባ ትህትና እግዚአብሔር አምላካችን ፈቃዱ ወደ እርሱ እንድንመለስ ነው። አበርታኝ ባለማለት ከኃጢአት ለመውጣት ባለመለመን ይልቁንም ኃጢአትን ሞቀን በኃጢአት ውስጥ መኖርን ተመስገን አሜን ብለን ኃጢአትን እንደ ውሃ እየጠጣን የምንኖር ሰዎች ግዴላችሁ አንድ ጊዜ ጨክነን አቤቱ አበርታኝ፣ ኃጢአት ላይ የምጨክንበት፣ ኃጢአትን የምተውበት፣ ርኩሰትን የምሸሽበት ኃይል ጉልበት ስጠኝ ብለን የንስሐ ጉልበት ከእግዚአብሔር ልንለምን ይገባል። ስለዚህ ይህንን ለማድረግ ደግሞ ወደ ልባችን መመለስ ይገባል። በሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ ወደ ልቡ ተመለሰ ነው የሚለው ያ ቃል። ይህንን ብናደርግ ወደ እግዚአብሔር ወደ አምላካችን እንመለስ ብንል እንደማይጨክን ነቢየ ልዑል ቅዱስ ኢሳያስ ሲናገር በምዕራፍ 40 ቁጥር 29 ላይ እንዲህ አለ፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ስለዚህ ብርታት በማጣት በኃጢአት የወደቅን ሰዎች በንስሐ ብንመለስ አበርታኝ ብለን ብንለምነው ኃጢአትን ድል የምናደርግበትን ጉልበት ይጨምርልናል። ኃይል የለኝም እባክህ እርዳኝ ብንለው የተሻለ ኃይል ያስታጥቀናል። ለዚህ ደግሞ የታመነ ነው። ሁላችንን ከኃጢአት የምንወጣበት ከእስራት የምንፈታበትን አዲሱን መንፈስ ትልቁን ጉልበት መንፈሳዊ ብርታት ለሁላችን ያድለን። እግዚአብሔር ያክብርልን፣ ይቆየን።